ሰላም እንደምን ቆያችሁ ተመልካቾቻችን፣ እኔ ሀያት መስሮ ነኝ። ከአንድ ሳምንት በፊት በማዕከላዊ ኢትዮጵያ ክልል በሀዲያ ዞን በሊሙ ወረዳ በአምቢቾ ቀበሌ አካባቢ በእስልምናና በቃለ ሕይወት ቤተክርስቲያን መካከል የተፈጠረውን ለመግባባት አስመልክቶ በተለያዩ ማህበራዊ ሚዲያ ሲሰራጭ መቆየቱ ይታወሳል። በዚህም መሰረት እኛም ይህን አስመልክቶ መሬት ላይ ያለውን ሀቅና እውነታ ምንድነው ስንል ያዘጋጀነውን ጉዳይ ወደ እናንተ አቅርበናል። በጉዳዩም ዙሪያ ሀዲያ ዞን የሃይማኖት ተቋማት ጉባኤ ሰብሳቢ ከሆኑት ጋር ባልደረቦች ያደረጉትን ቆይታ እንድትከታተሉ የጋበዝኩ እኔ ከወዲሁ ተሰናበትኩ። ሰላም ጤና ይስጥልኝ። አክብሮት ሰላምታችን ከያላችሁበት ቦታ ይድረሳችሁ። ውድ የሀዲያ ግሎባል ሚዲያ ተከታዮቻችን እንዲሁም ተመልካቾቻችን በሙሉ ባሳለፍነው ሳምንት በማዕከላዊ ኢትዮጵያ ክልል በሀዲያ ዞን በሊሙ ወረዳ አምቢቾ ጎዴ በሚባለው አካባቢ ወይም ቀበሌ በፕሮቴስታንትና በሙስሊም ቤተ እምነቶች መካከል የተወሰኑ አለመግባባቶች መፈጠራቸው ይታወቃል። ይህን ስንል አምቢቾ ጎዴ በሚገኘው ሙስሊም ቤተ እምነትና እንዲሁም ደግሞ የቃለ ሕይወት ቤተክርስቲያን መካከል ላይ የህንፃ ግንባታን አስመልክቶ የተወሰኑ ግጭቶች ወይም አለመግባባቶች መፈጠራቸውን እናስታውሳለን። ይህንኑ ተከትሎ እንግዲህ በተለያዩ የማህበራዊ ሚዲያዎች አካባቢው የጦርነት ቀጠና እስኪመስል ድረስ በርካታ ማህበራዊ ሚዲያዎች ይህንኑ መረጃ ሲያሰራጩ ማህበረሰቡንም ሲያደናግሩ እንደነበረ ይታወቃልና በእርግጥም ቦታው ላይ ያለው ሀቅና እውነታ ምንድን ነው የሚለውን ጉዳይ እኛም ለማጣራት ሞክረናል። በዚሁ መሰረት እንግዲህ የሀዲያ ዞን ሃይማኖት ተቋማት ጉባኤ ሰብሳቢ ከሆኑት አባታችን መላከ ገነት ጋራ አጭር ቆይታ አድርገናል። ይህንኑ እንግዲህ አስመልክቶ ከሳቸው ጋራ በሚኖረን ቆይታ ውይይት እናደርጋለን። እናንተም ያለውን ሀቅና እውነት እንድታደምጡ እንድትከታተሉና እውነቱንም ጭምር በመረዳት ከማህበራዊ ሚዲያ ሐሰተኛ መረጃዎች እንዲሁም ጠባጫሪ ንግግሮችና መልእክቶች እንድትቆጠቡ በማለት መልእክታችንን እናስተላልፋለን። ሁልጊዜም ለማህበረሰባችን በሚበጁ ጉዳዮችና እውነታውን መሰረት ባደረጉ ጉዳዮች ላይ ተመስርተን ወደ እናንተ መረጃ ዘውትር የምናቀርብላችሁ ሀዲያ ግሎባል ሚዲያዎች ነን። ተከታተሉን። ከአባታችን ጋር ያለንን ቆይታ እንግዲህ በመግቢያው ላይ እንደገለጽነው ከዛሬ ሳምንት በፊት ወይም ከዛሬ ሳምንት ባልበለጠ ጊዜ ውስጥ በሀዲያ ዞን ሊሙ ወረዳ አምቢቾ በተባለ አካባቢ ላይ በሙስሊምና በቃለ ሕይወት ቤተክርስቲያን መካከል ምዕመናን መካከል ላይ የተፈጠሩ አለመግባባቶች ነበሩና እስኪ የዚህ ጉዳይ መሰረታዊ ጉዳይ ወይም ችግሩ ምንድን ነው? በእናንተ ደረጃ ምን ተመለከታችሁ? ራሱን ከማስተዋወቅ ለተመልካቾቻችን ቢያስተዋውቁልን። አመሰግናለሁ። ስሜ መላከ ገነት መምህር ቢንያም መንቾሮ የሀዲያና ስልጤ ሀገረ ስብከት የእቅድና ልማት ክፍል ኃላፊ እንዲሁም ደግሞ በሀዲያ ዞን የሃይማኖት ተቋማት ጉባኤ ሰብሳቢ ነኝ። በአምቢቾ ጎዴ አካባቢ በሙስሊም አማኞችና እንዲሁም ደግሞ የቃለ ሕይወት ቤተክርስቲያን አማኞች መካከል የተፈጠረውን አለመግባባት እንደ ዞን ሃይማኖት ተቋማት ጉባኤ ከሀዲያ ዞን የጸጥታ ቢሮ ጋር በጋራ በመሆን አካባቢው ላይ ሰላም ለመፍጠር የነበረውን አለመግባባት ለማየት ሞክረናል። አሁን አካባቢው ላይ አለመግባባት ከተፈጠረ ጀምሮ አንድ ሳምንት ሆኖ እንደ ዞን ሃይማኖት ተቋማት ጉባኤ የሁሉም ሃይማኖት ተቋማት ጉባኤ ከሀዲያ ዞን የጸጥታ አካላት ጋር በመሆን ቦታው ላይ ያለው ነገር በጥልቀት ተመልክተን ሰላም እንዲሆን ሁሉም አካላት ከግጭቱ ይልቁን ሰላሙን እንዲመርጡ እንዲያውቁ ሰላም እንደሚበጅ ችግሮች ካሉ እንኳን በውይይትና በመነጋገር መፍታት እንደሚቻል እኛ በእኛ ደረጃ ከተወያየን በኋላ ቦታው ላይም ወደ ታች በመውረድ እዛ አካባቢ ካሉ ከሁለቱም ቤተ እምነት ማህበረሰብ ጋር ለመነጋገር ለመወያየት እድሉ ነበረን።
ቀድመን ግን በዞን ደረጃ ተወያይተናል፣ ተነጋግረናል ከሁሉም ቤተ እምነት መሪዎች ማለት ነው። ያ ማለት ከሁሉም ቤተ እምነቶች ስንል ከሙስሊሙም የተወከሉ አካላትን 3 ሰዎችን በመምረጥ ምክንያቱም ሙሉ ማህበረሰብ ቢመጣ ችግሩን መፍታት ስለማይቻል የተወከሉ አካላት እንደሚያስፈልጉ ጠቁመን ወክሎቻቸውን ከሰጡ በኋላ በወክሎቻቸው በኩል እንዲሁም የቃለ ሕይወት ቤተ እምነትንም በወክሎቻቸው በኩል የተፈጠረውን ችግር በዝርዝር እንዲያቀርቡ በማድረግ ያን መነሻ በማድረግ ጉዳዩን ለማየት ሞክረናል። ይሄን ጉዳይ ስናይ ቀደም ሲል የዚህ የማዕከላዊ ክልል ወደዚህ ከመምጣት በፊት የነበረው የሀዲያ ዞን ሃይማኖት ተቋማት ጉባኤ የወሰነው ውሳኔ እንዳለ አይተናል። በዚህ ጉዳይ ማለት ነው። ጉዳዩ ዛሬ የተነሳ ብቻም ሳይሆን ቀደም ሲልም የነበረ ጉዳይ እንደሆነም ግንዛቤ ከወሰድን በኋላ የዞን ሃይማኖት ተቋማት ጉባኤ ደግሞ ለማየት የቻለው የታችኛው የወረዳ ሃይማኖት ተቋማት ጉባኤ ያየውን ወይም የሰጠውን ውሳኔ ያልረከው አካል በኩል ይዞ ወደ ዞን ሃይማኖት ተቋማት ጉባኤ በጊዜው በወቅቱ አቅርቦ ይህንን ጉዳይ ተመልክቶ የራሱን ውሳኔ ሰጥቷል። ለሚከታተሉን፣ ለሚያደምጡን፣ ለሚመለከቱን መረጃዎችን በደንብ አድርገው እየሰጡን እንዳለ እናምናለን። እስኪ ተመልካቾቻችን ጉዳዩን በውል እንዲረዱትና እንዲያውቁት እስኪ ቦታው ላይ የተፈጠረበት መነሻ ምክንያቱ የችግሩ መነሻ ምክንያት ምንድን ነው ብለው ያምናሉ? መነሻ ምክንያት እንደተረዳን እነሱም እንዳስረዱን ቀደም ሲል ሁለቱም ቤተ እምነቶች ከ100 እስከ 150 በሚሆን ሬዲየስ ላይ ቤተ እምነት አላቸው። የሚያመልኩበት እንደ ራሳቸው ስርዓት የሚያመልኩበት ቦታ ነበረ እና የአምልኮ ቤታቸውም አለ እና የአምልኮ ቤታቸውን የተሻለ አምልኮ ቤት እንሰራለን ብለው የቃለ ሕይወት ቤተክርስቲያን ለመስራት ጀምረዋል። በዚህ ረገድ ሙስሊሙ ከሕገ መንግስቱ ወይም መንግስት ለቤተ እምነቶች ከሰጠው ርቀት አንፃር በጣም የቀረበ ስለሆነ እዚህ ቦታ ላይ የአምልኮ ቤት አትሰሩም የሚል ሐሳብ ይዞ ነው የተነሳው። መነሻው መሰረቱ ያ ነበረ። ርቀት ነው። ይሄ ደግሞ ወደፊት ያጋጨናል፣ ለአምልኳችንም ምቹ አይሆንም የሚል ሐሳብ ይዘው ነው የመጡት። ይህንን መነሻ በማድረግ ነው ጉዳዩ የተነሳው። ከዛ በኋላ የቃለ ሕይወት ቤተ እምነት ስራውን ለመቀጠል ሲጀምሩ አሰሩም በሚል ግብግብ የተፈጠረ ችግር ነው የነበረውና ይህንን ያው እያየን ያለንበት ሁኔታ ነው አለው። የሃይማኖት ተቋማቱ ውሳኔ አስተላልፈው ነበረ ወይ በእናንተ ጊዜ ወይም ከእናንተ ቀደም ሲል የነበረው የሃይማኖት ተቋማት ጉባኤ ውሳኔ አሳልፈዋል። ውሳኔው በእኛ በኢትዮጵያ ደረጃ ብዙ አብያተ ክርስቲያናት ብዙ መስጊዶች ተቀራርበው እየሰሩ ያላቸው መስጊዶች እንዳሉ ገልጸው የአንዋር መስጊድና የአዲስ አበባ ራጉኤል መስጊድን የሆሳዕና ከተማ የገዳመ ጎልጎታ ቤተክርስቲያንና የዚህ የሆሳዕና ከተማ ትልቁ መስጊድ ርቀት ይሄ በሃይማኖቶች መካከል ልዩነት አልፈጠረም። አብረን እየኖርን ነውና እዚህም አሁን ቃለ ሕይወትንም ቤተክርስቲያንን ነቅለ ሄደ ሌላ ቦታ ስራ ከምንል ለመስራትም ቤት ያስፈልጋል። የተለያዩ ነገሮች ስለሚያስፈልግ መሬትም ስለሚያስፈልግ ይሄን መሬት ከየት ያመጣሉ? ስለዚህ ተቻችላችሁ ተከባብራችሁ ይሁድ የቃለ ሕይወት ቤተክርስቲያን ፕሮግራም ካለ መስጊድ አካባቢ ላይ ማይክሮፎን ሳይከፈት ፕሮግራሞች እንዲከናወኑ እንዲሁም ደግሞ አርብ ቀን መስጊድ አካባቢ ላይ ፕሮግራሞች ካሉ ቃለ ሕይወት ቤተክርስቲያን አካባቢ ላይ ለማንኛውም ፕሮግራም እንዳይከናወን አድርጋችሁ በመቻቻል በመከባበር
እንደነበራችሁ እንድትቀጥሉ የሚል ውሳኔ ከሰጡ በኋላ ደግሞ ይሄ ውሳኔ የማይጠግበው አካል ይሄን ውሳኔ ያልተቀበለው አካል መንግስት ተለዋጭ ቦታ ሲሰጥ ካሳ የሚሰጠው አካል ካሳ ሲሰጥ እዛ ቦታ ላይ ሄዳችሁ ማምለክ ትችላላችሁ የሚል ውሳኔ ነው የሰጠው። ከዚህ ቀደም የነበረው ጉባኤ ከኛ በፊት የነበረው የሃይማኖት ተቋማት ጉባኤ ማለት ነው። ያ ማለት እኛ ከመምጣታችን በፊት ክልሉ ከመቋቋሙ በፊት የነበረው የሀዲያ ዞን ሃይማኖት ተቋማት ጉባኤ የወሰነው ውሳኔ ነው። መግባባት ከተፈጠረ ምን ያህል ጊዜ ከመነሻው አለመግባባት ከተፈጠረ ጊዜን እንዲሁ በውል ባላቂም ያው ክልሉ ከ3 ዓመት በፊት አንዳንድ መረጃዎች እንደሚያመላክቱት ከሆነ ከ3 ዓመት በፊት ነው ያለው። እንደዛ ነው የሚሆነው። እኔ በእርግጥ በሱ ላይ ጥልቅ እውቀት አልወሰድኩም። እንደዛ ነው የሚሆነው።